فآمنوا بالله ورسوله والنور الذي أنزلنا والله بما تعملون خبير. ሰዎች ከተለያዩ በኋላ መልሰው ይገናኙ ይሆን? መለያየት ከባድ ነው። የሚፈልጉትን ማጣት ደግሞ ከዛ ይበሳል። ከጥቂት ሳምንታት በፊት ሰዎች ለምን ይለያያሉ ተብዬ ተጠየቅኩ። መልሱ በህይወቴ ውስጥ ጥልቅ ወደሆነ እውነታና ትግል ውስጥ ከተተኝ። በሌላ በኩል ደግሞ በአንድ መገረም ውስጥም አስገባኝ። ሰዎች ከተለያዩ በኋላ ዳግም ይገናኙ ይሆን? አንድ የምንወደው ነገር ከተወሰደብን በኋላ ዳግም እናገኘው ይሆን? ማጣት በእርግጥ ዘላለማዊ ነውን? ወይንስ ከዚያ ከፍ ያለ ጉዳይ ለማግኘት የተደረገልን ሰበብ ነው? ማጣት በራሱ መጨረሻ ነውን? ወይንስ ለልባችን ህመም መጠገኛ ጊዜያዊ ሕክምና ነው? ስለዚህ ዓለም ስናስብ የሚያስደንቀን አንድ ነገር አለ። ለአንድ ህመም መንስኤ የሆነ ነገር በሌላ መልኩ ደግሞ ፈውስ የሚገኝበት መሆኑ ነው። በዚህ ዓለም ቋሚና ዘላለማዊ የሆነ ምንም ነገር የለም። ይህን ስንል ምን ማለታችን ነው? ይህ ማለት ዛሬ በአበባ ማስቀመጫ ውስጥ ስለ መልካም መዓዛዋና ውበቷ ያስቀምጥኳት ጽጌረዳ ነገ ትጠወልጋለች ማለት ነው። ወጣትነቴ ጥሎኝ ይሄዳል። ዛሬ የተሰማኝ የሐዘን ስሜት ነገ አይኖርም። ህመሜ ይወገዳል። ሳቅና ፍንደቃዬም ዘላለማዊ አይደለም። እንባዬም እንዲሁ። ይህ ዓለም ፍጹምነት ባህሪው አይደለም። ፍጹም በሆነ መልኩ ጥሩ ዓለም አይደለም። እንዲሁ ፍጹም በሆነ መልኩ መጥፎ ቦታም አይደለም። ሁለቱንም አይደለም። አላህ በተከበረው መጽሐፉም የሚነግረን ይህንን ነው። فإن مع العسر يسرا ከችግር ጋር ምቾት አለ። አልኢሽራህ አንቀጽ 5። እየወሰድኩ ስመጣ ነበር ይህን አንቀጽ በተሳተ መንገድ ተረድቼው እንደነበር የተገነዘብኩት። ገንዘብ የነበረው ከአስቸጋሪ ሁኔታዎች በኋላ ምቾት የሚመጣ መሆኑን ነበር። በሌላ አገላለጽ ህይወት በአስቸጋሪ ጊዜያትና በመልካም ጊዜያት የተሞላች ናት ብዬ አስብ ነበር። ከመጥፎ ጊዜያት በኋላ ጥሩ ጊዜያት ይመጣሉ ብዬ እረዳ ነበር። ይህ የማስበው የዚህ ዓለም ህይወት አንድ ሙሉ በሙሉ ጥሩ ወይም ደግሞ ሙሉ በሙሉ መጥፎ ይሆናል ብዬ አስብ ስለነበር ነው። ግና የአንቀጹ ትርጉም እንደዚህ አልነበረም። የአንቀጹ ትርጉም ከከባድ ሁኔታዎች ጋር ምቾት ያለ መሆኑን ነው የሚያመለክተው። ከባድ ሁኔታዎችና ምቾቶች አንድ ላይ በሚከሰቱ መሆኑን ነው። ይህ ማለት በዚህ ዓለም ህይወት ውስጥ ሁሌም ጥሩ ወይም ሁሌም መጥፎ ነገር አለ ማለት አይደለም። ይህም ማለት በዚህ ዓለም ህይወት ውስጥ ሁሌም ጥሩ ሁሌም መጥፎ ነገር የለም ማለት ነው። በመጥፎ ሁኔታ ውስጥ በምንሆንበት ጊዜ እንኳን በውስጡ የምናመሰግንበት ሁኔታ ይኖረዋል። በአስቸጋሪ ሁኔታ ውስጥ ስናልፍ ያንን የምንቋቋምበትን ጥንካሬና መቻልን አላህ ይሰጠናል። መታገስንም እንታደላለን። በህይወታችን ውስጥ የሚከሰቱ አስቸጋሪ ጊዜያትን ለማጤን ብንሞክርም በመልካም ነገራት የተሞሉ የሆኑ ልቦችን እናገኛለን። ጥያቄው ግን ትኩረት ማድረግ የመረጥነው የትኛው ላይ ነው የሚለው ነው። ችግሩ እኛን ጠልፎ የጣለን የውሸት መረብ ስር የሰደደ መሆኑ ነው። በዚህ ውሸት ማመናችን ህይወት ያለው ይህ ፍጹም መጥፎ አሊያም ፍጹም ጥሩ ነው ብለን እንድናምን አድርጎናል። ይሁን እንጂ ይህ የዚህ ዓለም ተፈጥሯዊ ባህሪ አይደለም። የዚህ አይነቱ ባህሪ ፍጹም መጥፎ አሊያም ፍጹም ጥሩ የቀጣዩ ዓለም አኺራ ባህሪ ነው። ቀጣዩ ዓለም የሁሉ ነገራት ፍጹምና ያለበት ነው። ጉድለት እንከን የሌለበት የተሟላ ዓለም። ጀነት ፍጹም በሆነ መልኩ ሙሉ ናት። እንከን አልባ ጥሩ ዓለም። በውስጧ ምንም መጥፎ ነገር የለም። ጀሃነም አላህ ይጠብቀንና ሙሉ በሙሉ መጥፎ ቦታ ናት። በውስጧም ምንም መልካም ነገር የለም። ይህንን እውነታ በጥልቀት ባለመረዳት በህይወቴ ውስጥ በሚከሰቱ መልካም ይሁን መጥፎ ጊዜያዊ ክስተቶች ተውጬ ነበር። እያንዳንዱን ክስተት ጥልቀት ባለው መልኩ አኖሮ ነበር። ልክ ማለቂያ እንደሌለውና ፍጹም እንደሆነ በመቁጠር አንድን ነገር በምረዳበት ሁኔታ ብቻ ለመላው ዓለምና በውስጡ ላሉ ነገሮች ሁሉ ያለኝን አመለካከት ይቀይሮ ነበር። በሆነ ቅጽበት የደስተኝነት ስሜት ከተሰማኝ ያለፈውና የአሁኑም የቅርቡም የሩቁም አጠቃላይ ዓለም ሁሉ
ለዚያች ቅጽበት መልካም ሆና ይሰማኛል። ፍጽምና የዚህ ዓለም ባህሪ የሆነ ያህል ይሰማኛል። ከመጥፎ ክስተቶች ጋርም የሚሰማኝ እንዲያው ነው። አሉታዊ ነገር ሁሉንም ነገር የመቆጣጠር ኃይል ይኖረዋል። ዓለሜ ሁሉ ይኸው ሐሳብ ይሆናል። ልክ በደስተኝነት ስሜት ጊዜ ሲሰማኝ እንደነበረ ሁኔታ ሁሉ ያለፈውና የአሁኑም አጠቃላዩ ዓለም ክፉና መጥፎ ሆኖ ይታየኛል። ለዚያች ቅጽበት ከዚያ ውጭ ምንም መመልከት አልችልም። የኔ ዓለም ያ ሆኗልና ነው ይሄ የሆነው። ዛሬ ላይ በዚህ አመለካከት ብትተቹኝ ያኔ የነበርኩበትን ዓለም ስለማታውቁ ብቻ ነው። ይህ አመለካከት ነበር ያኔ ሕይወቴን ተቆጣጥሮት የነበረው። ይህ የሆነው ከዚህ ዓለም ፍጽምና በመጣበቄ ነበር። ይህ ሁኔታ ነበር ውስጤን የተቆጣጠረው። በሕይወት ልምዳችን ውስጥ ብዙዎቻችን ይህ ሁኔታ ገጥሞናል ብዬ አስባለሁ። መልካም ነገር ያለማየት ችግር። ለዚህም ነው በሐዲስ ውስጥ እንደተገለጸው ምንም መልካም ነገር ካንተ አላየሁም ብላ እንደምትክድ ሚስት ልንሆን የቻልነው። ብዙዎቻችን ይህ ስሜት በዚያች ቅጽበት ውስጥ ሊያጋጥመን ይችላል። በቅጽበቱ በሚሰማን ስሜት ምክንያት መልካም ነገር ያለማየት ችግር ነው ችግራችን። በመጨረሻም ያ ስሜት ሁሉ ነገራችን እስኪሆን ድረስ እንኖረዋለን። ያለፈና የአሁኑን ነገር ሁሉ በዚያ ውስጥ እናጠቃልለዋለን። ግና ምንም ነገር ፍጹም ያለ መሆኑን የመረዳት እውነተኛ ግንዛቤ እሳቤያችን ሁሉ ይቀይረዋል። በዚህም የተነሳ ለቅጽበት በሚፈጠሩ ሁኔታዎች ተጋላጭ የመሆናችን ስሜት ይወገዳል። በዚህ ዓለም ላይ ምንም ነገር ዘላቂ አለመሆኑን፣ ምንም ነገር ፍጹምና የተሟላ አለመሆኑን እንገነዘባለን። ከቅጽበታዊ ክስተቶች ወጥተን ሁኔታዎችን በትክክለኛ ምንነታቸው እንድናይ የሚረዳን አላህ ነው። ዓለምን፣ ተጨባጭን፣ ያለፈውንና የአሁኑን ብቻ ሳይሆን በብዙ ነገሮች ውስጥ ተሰንቅራ ያለችን አንዲት ቅጽበት የመረዳት ችሎታ ያድለናል። አላፊ እንጂ ዘላለማዊ አይደሉም የሚል ግንዛቤ ይሰጠናል። ሁሉም ያልፋሉ። ሳለቅስ፣ ሳጣ ወይም ስጎዳ በህይወት እስካለው ድረስ ምንም ነገር ፍጹም ያለመሆኑን እገነዘባለሁ። በህይወቴ እስካለው ድረስ ነገ አሊያም በሚቀጥለው ጊዜ ሌላ ተስፋ አለ፣ ለውጥ አለ፣ ማገገም አለ። ዛሬ አጣው ማለት እስከ ዘላለም አጣው ማለት አይደለም። ያጣነውን ነገር መልሰን እናገኘዋለን ወይ ለሚለው ጥያቄ መልስ ፍለጋ የሚከተሉትን አስደናቂ ምሳሌዎች በጥልቀት አጠናው። 1. ነብዩ ዩሱፍ አለይሂ ሰላም ከአባታቸው ከተለያዩ በኋላ ወደ አባታቸው ተመልሰዋልን? 2. ነብዩ ሙሳ አለይሂ ሰላም በልጅነታቸው ከእናታቸው ከተነጠሉ በኋላ ወደ እናታቸው ተመልሰዋልን? 3. በአላህ ትእዛዝ መሰረት ልጇን በረሃ ላይ ጥላ የሄደችው የነብዩ ኢብራሂም አለይሂ ሰላም ባለቤት ሀጀር ወደ ባለቤታቸው ኢብራሂም አለይሂ ሰላም ተመልሳለችን? 4. ጤና፣ ሀብት፣ ልጆች የራቋቸው ነብዩ አዩብ አለይሂ ሰላም ወደ ሀብታቸው ተመልሰዋልን? ከእነኚህ ሁሉ ታሪኮች ጥልቅና ምርጥ ትምህርቶችን እንወስዳለን። በአላህ ፍቃድ የተወሰደብን ነገር ሁሉ እንደተወሰደብን አይቆጠርም፣ ጠፍቷል አይባልም። አላህ ዘንድ ያስቀመጥነው ነገር ሁሉ ቀሪ ነው። ሁሉም ነገር ጠፊ ነው። አላህ በቁርአኑ እንዳለው ማ ዒንደኩም የንፈዱ ወማ ዒንደላሂ ባቅ ወለነጅዚየነ አለዚነ ሰበሩ አጅረሁም ቢአሕሰኒ ማ ካኑ የዕመሉን። እናንተ ዘንድ ያለው ሁሉ ያልቃል፣ አላህ ዘንድ ያለው ግን ዘላለም ቀሪ ነው። እነዚያንም የታገሱትን ይሰሩት በነበሩት መልካም ምንዳቸውን እንመነዳቸዋለን። አላህ ዘንድ የተቀመጠልን ነገር ሁሉ እንዳጣነው መቁጠር የለብንም። አላህ የተሻለውን ነገር ቢያስብልን እንጂ ምንንም ነገር አይወስድብንም። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዳሉት ምንንም ነገር ለአላህ ብላችሁ አትተውም፣ አላህ በበለጠና በተሻለ ነገር የተካላችሁ ቢሆን እንጂ። አህመድ ዘግበውታል። የኡሙ ሰለማን ባለቤት አላህ አልወሰደውም፣ በአላህ መልእክተኛ ሊክሳት ፈልጎ ቢሆን እንጂ። አንዳንዴ አላህ አንድ ነገር ሊሰጠን የሆነ ነገር ይወስድብናል። በዚህ ጊዜ አንድ ነገር ልብ ማለት ያሻናል። የሱ የመስጠትና መተካት እኛ በፈለግነው ባሻነው መንገድ ላይሆን ይችላል። ለእኛ መልካም የሆነውን ሁሉ እሱ ያውቅልናል። በቁርአንም እንዲህ ብሎናል፣
كتب عليكم القتال وهو كره لكم وعسى أن تكرهوا شيئا وهو خير لكم وعسى أن تحبوا شيئا وهو شر لكم والله يعلم وأنتم لا تعلمون አንዳችን ነገር እርሱ ለእናንተ የበለጠ ሲሆን የምትጠሉት መሆናችሁ ተረጋገጠ። አንዳችንም ነገር እርሱ ለእናንተ መጥፎ ሲሆን የምትወዱት መሆናችሁ ተረጋገጠ። አላህም የሚሻላችሁን ያውቃል፣ እናንተ ግን አታውቁም። ሱረቱል በቀራ አንቀጽ 216። ነገር ግን አንድ ነገር በሌላ ቅርጽ ወይም ባልጠበቅነው መልኩ የሚመልስልን ከሆነ ቀድሞስ ቢሆን ለምን ይወስድብናል የሚል ጥያቄ ሊነሳ ይችላል። ሱብሃንአላህ። ምክንያቱም የሚሰጠን ነገር በማጣት ሂደት ውስጥ ስለሆነ ነው። አላህ አንድን ነገር ይሰጠናል፣ እናም እሱን ዘንግተን በስጦታው ላይ ጥገኛ እንሆናለን። ገንዘብ ሲሰጠን ጌታችንን ትተን የገንዘብ ባሪያ እንሆናለን። ሰዎችን በዙሪያው ሲሰበስብልን እርሱን ጌታችንን ረስተን የሰዎች ጥገኛ እንሆናለን። አቅምና የማድረግ ኃይል ስልጣን ሲሰጠን በአቅማችን እንተማመናለን፣ ሰጪውንም እንዘነጋለን። ጤናን ሲሰጠን እንታበያለን፣ የምንሞት መሆናችንም እንኳን በጭራሽ እንረሳለን። አላህ አንድን ነገር በሰጠን ጊዜ እሱን በመውደድ ፈንታ በስጦታው ፍቅር እንጠፋለን። እነዚያን ስጦታዎች ወስደን በልባችን ውስጥ እናኖራቸዋለን። ስጦታው እስኪወሰድብን ጊዜ ድረስም ከእነርሱ ጋር ተጣብቀን እንቆያለን። ያለ እነርሱ መኖር እስከማንችል ድረስም እንሆናለን። እያንዳንዱ ጊዜያችንን እነዚያ ስጦታዎች በመውደድ ለእነርሱ በመመራትና እነርሱን በማምለክ እናጠፋለን። በዚህም አላህ የፈጠረልን አእምሮና ልብን ባለቤትነቱን የሌላ አካል እናደርጋለን። ከዚያ ቀጥሎ የማጣት ፍራቻ ጠፍሮ ይዘናል። ከእጃችን አሳልፈን በልባችን ውስጥ ያኖርነው ስጦታን የማጣት ፍርሃት ያባክነን ይጀምራል። በአንድ ወቅት ስጦታችን የነበረው ነገር ኋላ ላይ የገዛ እስር ቤታችን ይሆናል። በእጃችን መኖር ሲገባን በልባችን በክብር ያኖርነው ነገር የፍርሃታችን መንስኤ ይሆናል። እግርና እጃችንን አስሮ ያስቀምጠናል። ከዚህ ነገር ነፃነታችን የምናውጀው እንዴት ይሆን? ጊዜው ሲደርስ ገደብ አልባ በሆነ ምሕረቱ አላህ ነፃ ያወጣናል። በገዛ እጃችን በራሳችን ላይ ጫነውን ቀንበር ያወርድልናል። ስጦታውን በመውሰድ ነፃ ያወጣናል። ስጦታው በመወሰዱ ምክንያት ነፃ ወጥተን በሙሉ ልባችን ወደ ጌታችን እንመለሳለን። በዚያ የማጣትና የመፈለግ ሁኔታ ውስጥ እንጠይቀዋለን፣ እንለምነዋለን፣ እንማጸነዋለን፣ እንጸልያለን። በማጣታችን ምክንያት ውጤቱ መልካም ይሆንና የቅንነትና የመተናነስ ደረጃ እንደርሳለን። የአምላካችን ጥገኛ እንሆናለን። ያን የማጣት ሁኔታ ባይከሰትብን ኖሮ ለዚህ ደረጃ አንበቃም ነበር። በማጣታችን ልባችን ሙሉ በሙሉ ወደ እሱ ተመለሰች። ልጁ በጣም ሲመኝ የኖረው መጫወቻ አሻንጉሊት ወይም የቪዲዮ መጫወቻ ለመጀመሪያ ጊዜ ስትሰጡት ምን ይከሰታል? ሙሉ ጊዜውን ከተሰጠው ስጦታ ጋር ያሳልፋል እና ሌላ ምንም የሚፈልገው ነገር አይኖርም። ምንም ነገር አይታየውም። ሁሉም ነገር ይረሳል። ማጥናትም ሆነ ምግብ መመገብ አይታየውም። በሚጎዳው ነገር ተስቦ ይቀራል። ያን ምን ታደርጋላችሁ ታዲያ? ልጆቹን እንደሚወድ ወላጅ ምን ልታደርጉ ትችላላችሁ? በዚህ ሁኔታ ውስጥ ልጃችሁን ትተውታላችሁ? ከመጫወቻው ጋር ትተውታላችሁ? አይ አትተውቱ። ሚዛኑ ይጠብቅ ዘንድ መጫወቻውን መልሳችሁ ተወስዱበታላችሁ። ልጃችሁ የነገሮችን ቅደም ተከተልና የአስፈላጊነትን ደረጃ ማወቅ ሲጀምር፣ ሚዛኑንም ሲጠብቅ፣ አእምሮና ልቦናው ወደ ትክክለኛ ቦታቸው ሲመለሱ ስጦታውን መልሳችሁ ተሰጡታላችሁ ወይም የተሻለ ስጦታ ትተኩለታላችሁ። በዚህ ጊዜ ስጦታው በእጁ የሚይዘው እንጂ ልቦናው ላይ የሚያኖረው ነገር እንዳልሆነ ይገነዘባል። የስጦታ እውነተኛ ቦታ እጅ እንጂ ልብ መሆን እንደሌለበት ይገነዘባል። በዚያ ስጦታውን የመውሰድ ሁኔታ ውስጥ አንድ ትልቅ ትምህርት አለ። እሱም እኛ ከእርሱ እንድንርቅ ያደረጉንን የወደድናቸውንና ጥገኛ የሆንባቸውን ስጦታዎች መውሰድ ወደ ራሱ ይመለሰናል። እሱን እንድናስታውስና በእርሱ ላይ ብቻ ትኩረት እንድናደርግ ያደርገናል። ይህ ነው ትክክለኛ ስጦታ። አላህ ሊሰጠን ቢሆን እንጂ ነገሮችን አይዝብን፣ አይወስድብንም። ገንዘብ ያለባችሁ ነገር በዚህ ዱንያ የስጦታዎች ሁሉ ትልቁ ስጦታ ወደ እርሱ መቅረብ መሆኑን ነው። አላህ ማሊክ ኢብኑ ዲናርን ሊጠብቀው ሲሻ
ሴት ልጁን ወሰደበት። በሌላ ጎኑ ግን ከእርሱ ከመራቅ ኃጢአት ከዓለማዊ ሕይወት ኃጢአትና ወንጀል ጠብቆ ከጀሃነም እሳት በመጠበቅ ስጦታ ተካለት። እናም ማሊክ ኢብኑ ዲናር ወደ ጌታው በመቃረብ መላ ሕይወቱን አሳለፈ። እናም ዘላለማዊ ጀነት ከሚያገኙትም ሆነ ኢንሻአላሁ ተዓላ። ኢብኑል ቀይም አላህ ይዘንለትና ይህንን የሕይወት ክስተት መዳሪጅ አሳሊኪን በተሰኘው መጽሐፋቸው ውስጥ እንዲህ አስቀምጠውታል። መለኮታዊ ድንጋጌዎች ከአማኞች አንጻር ሁሌም በቸርነት የሚገለጹ ናቸው። ምንም እንኳን የእውነቱ ክስተት የምንፈልገውና የተመኘ ነው በማጣት ቅርጽ ቢሆንም አስቸጋሪ ፈተናዎችና መሰናክሎች ቢበዙም ከምህረቱ ነው። አንድ የአላህ ባሪያ ህመም ውስጥ ቢወድቅ እንኳ እውነታውና ሚስጥሩ ነፍሱን ለማጥራት እንደሆነ ነው። እናም ላነሳነው ጥያቄ ያጣነው ነገር ዳግም መልሰን እናገኘዋለን ወይ ለሚለው ምላሹ አሁን ነው። አሁን ይመለሳል፣ እናገኘዋለን። እዚህም ሆነ እዚያ በቀጣዩ ዓለም በተለየና በተሻለ ሁኔታ እናገኛለን። ታላቅ ስጦታ ያለው በመውሰዱና በመስጠት ውስጥ ነው። አላህ የሚነግረን ይህንን ነው። ቁል ቢፈድሊላሂ ወቢረሕመቲሂ ፈቢዛሊከ ፈልየፍረሑ ሁወ ኸይሩን ሚማ የጅመዑን። በአላህ ችሮታና በእዝነቱ ይደሰቱ፣ በዚህም ምክንያት ይደሰቱ፣ እርሱ ከሚሰበስቡት ሀብት በላጭ ነውና በላቸው። ሱራ ዩኑስ አንቀጽ 58። በቀጣዩ ቪዲዮ እስከምንገናኝ ድረስ ዛሬ ሰላም አለይኩም ወራህመቱላሂ ወበረካቱ። ቻናሉን ላይክ፣ ሼር፣ ሰብስክራይብ ማድረግ አይርሱ።